አቤት መረጃዎችን በቅድሚያ ዓመተ ምህረት ተሽሮ እንደ ኢትዮጵያን አቆጣጠር እንዲሆንና ሂጅራም አቆጣጠር ውስጥ እንዲካተት ተወሰነ። ትንታኔው በእጃችን ነው። አሁን ትኩረቴ 4 ኪሎ ነው ሲል ህወሓት ተናገረ። መረጃውን ሰፋ አድርገን ይዘናል። አስገዳጅ የወጣቶች አፈሳም በዚህ ጉዳይ ላይም የምንላቸው አለ። በአዲስ አበባ የትራፊክ አደጋ የ6 ሰው ህይወት ጠፍቷል። መረጃውን ታደምጣላችሁ። ከሀገራችን ወጣ ስንል የውጭ መረጃዎችንም ይዘናል። የተወዳጁ ቤተሰቦቻችን በዛሬ መረጃችን እኚህንና ሌሎች ጉዳዮችን ሰፋ አድርገን የምናስደምጣቸው ይሆናል። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ እንድትከታተሉ እየጋበዝን በቀጥታ ወደ ያዝነው መረጃችን እናምራለን። በቅድሚያም ያልተጠበቀ ውሳኔ ከምክክር ኮሚሽኑ ተወሰነ። በምክክር ኮሚሽኑ የተወሰነ ውሳኔ በርካቶችን አሳዝኗል፣ ልብም ሰብሯል። ዜናው እንደሚከተለው ነው። ከዓመተ ምህረት ወደ ኢትዮጵያን አቆጣጠር ከአም ወደ ኢአ ዓመተ ምህረት ወይንም አም የሚለው የዘመን አቆጣጠር የኢትዮጵያ አቆጣጠር ወይንም ኢአ እንዲባል ስምምነት ላይ መደረሱ ተገለጸ። አም ወይንም ዓመተ ምህረት የሚለው የዘመን አቆጣጠር እንዲቀር የተለያዩ ምክረ ሐሳቦች ሲቀርቡ የነበረ ሲሆን ለ4000 ጉባኤተኞች ተነቦ ኮሚሽኑ በተረከበው ሰነድ አም የሚለው ቀርቶ የኢትዮጵያ አቆጣጠር ወይንም ኢአ እንዲባል ስምምነት ላይ መደረሱ ተመካካሪዎች ገልጸዋል። ሂጅራ እንደ ካላንደር የሚካተት ተብሎ መያዙም ተገልጿል። በዚህ ጉዳይ ላይ ሐሳባችሁን አስቀምጡ። በቀጣይ ህወሓት ትኩረቴ 4 ኪሎ ነው ሲል ተናገረ። ህወሓት የሰላም ንግግር የሚባል ነገር የለም 4 ኪሎን መቆጣጠር ነው ዓላማዬ ሲል ተናግሯል። ህወሓት በቀጣዩ ሳምንት በኬንያ እንዲካሄድ በአደራዳሪዎች የቀረበለትን አዲሱን የሰላም የውይይት ሐሳብ ሙሉ በሙሉ ውድቅ ማድረጉን ዘገባዎች ጠቅሰዋል። 4 ኪሎን መቆጣጠር ነው ዓላማችን፣ ንግግር ድርድር የሚባል የለም ብሏል። ለንግግር ጊዜ መሽቷል ያለው ህወሓት የትግል ምክንያቶቹንም ቀይሯል። በፊት ተፈናቃዮችን ለመመለስ በመቀጠልም የጊዜያዊ አስተዳደሩን ወይንም በፊት ጌታቸውን ኋላም ጀነራል ታደሰን መባረር የሚሉት ምክንያቶች ተረስተዋል። አሁን 4 ኪሎን መቆጣጠር ነው ዓላማዬ ሲልም ተናግሯል። ህወሓት በአሁኑ ወቅት የፌዴራል መንግስቱን ስልጣን በኃይል መቆጣጠር ፍላጎት እንዳለውና ከ4 ኪሎ ውጪ ሌላ መዳረሻ የለኝም የሚል አቋም በማንጸባረቅ ለሰላም በሩን መዝጋቱን ተናግሯል። በመንግስት በኩል ለኬንያዊ አዎንታዊ ምላሽ መገኘቱ የተጠቆመ ሲሆን ህወሓትን ግን በሩን ዘግቷል ሲል ነው የተናገረው። የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሀጎስ ዛሬ ለጋዜጠኞች በሰጡት መግለጫ የሰላም ስምምነት ድርድር እየተካሄደ ነው፣ የትግራይ መንግስት ልዑካን ወደ ኬንያ ሄደዋል፣ አደራዳሪዎች ወደ ትግራይ ገብተዋል የሚሉትና ሌሎች ወሬዎች ከእውነት የራቁና ትግላችንን ለማለባበስ በጠላቶች ሆነ ተብሎ የተፈጠሩ ናቸው ሲሉ ተናግረዋል። እውነት ህወሓት እንዳለው 4 ኪሎን ይቆጣጠረው ይሆን? በጊዜ ውስጥ የምንመለከት ይሆናል። አስገዳጁ የወጣቶች አፈሳ ከሰሞኑ በአማራ፣ በኦሮሚያ፣ በተለያዩ የሀገሪቱ አካባቢዎች የወጣቶች አፈሳ ወይንም አስገዳጁ ወታደራዊ ቅጥር የተፈጸመ መሆኑን የሚጠቁሙ መረጃዎች በስፋት ይወጡ ይገኛሉ። ጉዳዩ በተለይም በወጣት ማህበረሰብና በቤተሰቦች ዘንድ ከፍተኛ ስጋትን ብዥታን ፈጥሯል። የአካባቢው ነዋሪዎችና ቅሬታ አቅራቢዎች እንደሚናገሩት ይሄው እንቅስቃሴ ትኩረት በወጣቶች ላይ ያደረገ ሲሆን ያለምንም ልዩነት ወይንም መመዘኛ በጅምላ የተያዙ ወጣቶች ወደ ወታደራዊ ማሰልጠኛ ተቋማት እየተላኩ ይገኛሉ። የአይነቱ አሰራር ቀደም ሲል በትግራይ ክልል አዋጅ ወጥቶለት ሲከናወን የነበረ ሲሆን አሁን ደግሞ ወደ ሌሎች ክልሎች መስፋፋቱ አሳሳቢነቱን አጉልቶታል። እንደ አጋጣሚ ሆኖ ይህ ክስተት የተፈጸመ ያለው በትግራይ ክልል የሚንቀሳቀሱና በምርጫ ቦርድ እውቅና የተነሳው ህወሓት ከኤርትራ መንግስት ጋር እንዲሁም ከሌሎች አጋሮች ጋር በፌዴራል መንግስቱ ላይ የጦርነት ዝግጅት እያደረገ መሆኑን ሲገልጽ ነው። በመሆኑም አፈሳው ትግራይን ጨምሮ በአዳማ በተለያዩ ቦታዎች ላይ ከፍ ብሎ እየመጣ ይገኛል። በቀጣይ
የፖለቲካ ተንታኝና አክቲቪስት ጀዋር መሐመድ በኬንያ የኢትዮጵያ አምባሳደር ሆነው ሲያገለግሉ የቆዩት ጀነራል ባጫ ደበሌን የሥራ ዘመናቸውን ማጠናቀቃቸውን ተከትሎ በኤክስ ገጹ ላይ አነጋጋሪ ጽሑፍ አጋርቷል። ጀዋር በአፋን ኦሮሞ ባሰፈረው መልእክቱ ጀነራል ባጫ የኬንያ አምባሳደርነታቸውን ጨርሰው ተሸኝተዋል ይባላል። እኔን እንዲከታተል በሚል የሰጡት የቅድመ ክፍያ ወይንም ማስያዣ ገንዘብ ዝም ብሎ ተበልቶ ቀረ ወይንስ ተመላሽ ወይም ሪፈንድ አገኙ ሲል በሽሙጥ ጠይቋል። አክሎም ጀዋር በዚህ ጉዳይ ላይ የኬንያ የጸጥታ አካላት ባለስልጣናት ቅሬታ ሲያስነሱ እንደነበረ ጠቅሶ ለቅድመ ክፍያ ተብሎ ለአዲስ አበባ ሪፖርት ከተደረገበት ገንዘብ ውስጥ ለኛ የደረሰን ግማሹን ብቻ ነበር ሲል ተናግሯል። ቀሪውን የገንዘብ መጠን በተመለከተ ቀሪውን ግማሽ ገንዘብ እዚያው ኤምባሲ ውስጥ አጥፍተውት ኪሳቸው አስገብተውት ሊሆን ይችላል ሲል የሙስና ወንጀል የተቀላቀለበት ትችቱን ሰንዝሯል። ይህ የጀዋር መሐመድ ትዊት ጀነራል ባጫ ደበሌ በኬንያ በነበራቸው ቆይታ እሱን ለመካተል ወይንም ጫና ለመፍጠር በገንዘብ የሚደገፍ እንቅስቃሴ ሲያደርጉ እንደነበር የሚያመላክት ሲሆን በኤምባሲው የውስጥ አሰራር ላይም የገንዘብ ምዝበራ እንደነበር የሚጠቁም ነው። ጀዋርና ባጫ ደበሌ በኤርፖርት ውስጥ የነበራቸው አስደናቂ ንግግር። በቀጣይ ከአዲስ አበባ አሳዛኝ ዜና ሰማን። ዛሬ አዲስ አበባ በአደጋ የስድስት ሰዎች ሕይወት ማለፉን አሰማችን። በአዲስ አበባ ከተማ በደረሰ አሰቃቂ የመንገድ ትራፊክ አደጋ የስድስት ሰዎች ሕይወት ማለፉን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አሳውቋል። ቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ቅድስት ኪዳነ ምሕረት ቤተክርስቲያን አካባቢ ዛሬ ነሐሴ 18 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ50 በኮየ ፈቼ ወደ ጎሮ ይይዝ የነበረው የሰሌዳ ቁጥሩ ኮድ 305997 የሆነ ሚኒባስ ታክሲ ተሽከርካሪው በተጠቀሰው ቦታ ላይ ሲጓዝ በመንገድ ስራ ላይ ነበረ እስካቫተር ማሽን መቆፈሪያ አካሉ ሙሉ በሙሉ በታክሲ ላይ በመውደቁ ምክንያት አደጋው ሊከሰት ችሏል። በታክሲ ውስጥ ከነበሩት መካከል የአምስት ወንዶችና የአንድ ሴት በድምር 6 ሰዎች ሕይወት አልፏል። ሌሎች በታክሲ ውስጥ የነበሩ ተሳፋሪዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። በአሁኑ ሰዓትም የሕክምና ክትትል በማድረግ ላይ ይገኛሉ። የአዲስ አበባ ፖሊስ የአደጋውን መንስኤ አሁንም እያጣራ እንደሚገኝ አሳውቋል። ለሟች ቤተሰቦች መጽናናትን እንመኛለን። ከውጭ ወደ ያገኘነው መረጃችን ስናመራ በደቡባዊ ቱኒዚያ የባህር ዳርቻ አቅራቢያ ስደተኞችን አፍኖ ሲጓዝ የነበረ ጀልባ ሰጥሞ የ8 ሰዎች ሕይወት አለፈ። ሌሎች 6ቶቹ የት እንደደረሱም አልታወቀም። ከአደጋው አንድ ሰው በሕይወት መትረፉ የተገለጸ ሲሆን የሀገሪቱ ቴሌቪዥን የ8 ሰዎች አስክሬን ከባህር ማውጣቱን ዘግቧል። በሕይወት የተረፈው ሰው ወደ ደርባ ደሴት ሆስፒታል መላኩን አመላክቷል። ጀልባዋ ወደ ጣሊያን ለመጓዝ ጉዞ እንደጀመረች ዓላማ እንደነበራት የጠቀሰው የሮይተርስ ዘገባ የጠፉትን ሰዎች ለመፈለግ ሄሊኮፕተር፣ የባህር ዳርቻ ጠባቂ ጀልበኞች ወደ ስፍራው ተሰማርተዋል። አደጋው የደረሰበት ዛርዚስ የተባለ አካባቢ ወደ አውሮፓ የሚደረግ ህገወጥ የባህር ላይ ጉዞዎች ዋነኛ መነሻ በመሆኑ ከዚህ ቀደም መሰል የጀልባ መስመጥ አደጋዎችና የተቃውሞ ሰልፎች ተስተናግደውበታል። የቱኒዚያ መንግስት ከአውሮፓ ህብረት ጋር በ105 ሚሊዮን ዩሮ የፋይናንስ ድጋፍ ህገወጥ ስደትን ለመግታት ስምምነት ቢያደርግም አሁንም ለሰዎች ህልፈት ምክንያት የሆኑ አደገኛ የባህር ላይ ጉዞዎች መቀጠላቸው ይነገርላቸዋል። በተጨማሪም የመብት ተሟጋች ድርጅቶች በቱኒዚያ በሚገኙ ስደተኞች ላይ የሚፈጸመው የሰብአዊ መብት ጥሰቶች እንዲሁም የዘረኝነት ጥቃቶች አሁንም አሳሳቢ ደረጃ ላይ መሆናቸውን ገልጸዋል። ሰኔ 2014 ዓ.ም ስደተኞች በጀልባ ወደ ጣሊያን ሲጓዙ በቱኒዚያ የባህር ዳርቻ ጠባቂዎች በቁጥጥር ስር ሲውሉ የነበሩትን ምስል የተመለከትነው። የተወደዳችሁ ቤተሰቦች ላይክ፣ ሼር በማድረግ ዘወትር ከጎናችን ሁኑ። ይህ ሰለስት ኒውስ ነው። በሰለስት የተለያዩ ዓለም አቀፋዊና ሀገራዊ ሃይማኖታዊ መረጃዎችን፣ ፖለቲካዊ፣ ርዕዮተ ዓለም ያሉ ጉዳዮችን እናካታለን። በየዕለቱ የምናወጣቸውን መረጃ ለማግኘት ሰብስክራይብ ስታደርጉ የደወል ምልክቷን መጫናችሁን እንዳይዘነጋም። ላይክ ስታደርጉ ደግሞ የዩቲዩብ አልጎሪዝም መረጃውን ለሁሉም ያዳርሳል። በቀጣይ እስክንገናኝ ተሰነባበትን።
you